ይደምቃል በክብር ውበት በግርማ ቆሟል አለኝ ትዝታ ከዛፉ ስር የኛዬን የታዱላ በትር 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 አሁ ብዬ ስጮህ ድምፄን እያሰማሁ አንዷን ቀስ ገድፋት ጌታን አስቆጣ ማለት እግዚ ነው እያሉ ሲቀኙ የጌታን አንደበት ማሪን ተፍተፍበት ይወዳላችሁ አይለያችሁ ለዓመቱ በሰላም ያደርሳችሁ። ዋው እንኳን አደረሳችሁ። መልካም የደብረ ታቦር በዓል። የቡሄ በዓል ደርሷል። ደስ ይላል። በየአዲስ አበባ ላይ ሙሉ እየበላችሁ ጅራፉ ይጮሃል እንደጉድ። ጅራፍ ሰልች በፊት ሰው እንዳሰለቸው አሁን ደግሞ ሰለች። ልጆቹ ይቀውጡታል ሰፈር እና ደስ የሚል ድባብ ጊዜያቸው ነው። በቃ የሆነ እንደዚህ አይነት ነገር የሆነ ኖስታልጂያ የሚፈጥር ነገር ደስ ይላል። አሁን እኮ ላይፍ ቦሪንግ ሆነ እኮ እንደዚህ የሚያስተነፍስ ነገር በቃ ወደ ካልቸር የሚመልስ ነገር ሲኖር ሶሻሊም ኢንተራክት እንድታረግ ደስ ይላል ምናምን። ዋው እና በጣም ደስ የሚል ነው። ቡሄ ደስ ይላል። መልካም በዓል እንኳን አደረሳችሁ ለማለት እንወዳለን። ወደ ቀጣይ ቪዲዮ እንሄዳለን። ምንድን ነው ይሯሯጣሉ እንግዲህ ልጆቹ ሾፋይ መቶ ሜትር እንጂ አይ ቲንክ ፌደራል ልዩ ኃይል ማለት አዳማ ነው። አዳማ አፈሰይለ አበደ ወገን እንዴት ነው ይሄ ነገር እንዴ? ምን ተጀምሮ ነው ያልሰማነው ነገር ምን አለ? አፕዴት ቢደረገን አፕዴት አድርጉና አፈሳው እንዴ አፈሳ ነው የሚለውና ራሳችንን እየጠበቅን ነው። ራሳችን ዞር እያላችሁ እንዴ አይታችሁ ነው መራመድ ያለባችሁ። የሚፈጠረው አይታወቅም። አዎ እንጂ ከባድ ጊዜ ላይ ይሄው እየወጣው ነው። ምንድነው እንደዚህ ተሸፋፍኖ የወጣው? በቄቱ በናችሁ ለመታፈስ ፏብያለሁ አላለ ሰርቫይቭ ለማድረግ ምንም ይደረጋል። አባ ሶስቱም እኮ ጀማው እኮ የተገናኘ ታፈሰው ለመዳን አቤት ከባድ ነው። ሰው በችግሩ ልክ ነው መፍትሄው ነው። አዎ ችግር ነው መፍትሄ ነው የሚወልደው። አረ ያበደ መፍትሄ ታታሪ ያል በቃ እንዴና ፋብዬ ወጥቻለሁ። እንደውም አንዳንዶች ጋር ማይተ ከሆነ አካል ጉዳተኛ መስለው ነው ንግራቸው ያሄዱ ማለት ጊዜው ገፍቷል። ወንድ ልጅ ራስን ጠብቅ። በቃ አማራጭ የለም። እንግዲህ አፈሳው ለምን እንደሆነ ባይገባል ብቻ እስቲ ይቀጥላል። ቢራ ጌም ኦቨር ገባ ተሳፋሪ ጠፋ። የሚያክል ተሳፋሪ ጠፋ። ከዚህ ራሱ ምን ይሄ ነው? በቢራ እንዲሰርፍ ማለት እንደዚህ እነሱ ራሱ እየተከተሉ እንዴ ማሻውን ወንድ አገኘው ብለህ አየህ ይጠጣዋል። ትጠጣለህ። ሴቷ ራሱ ያለ ሰፈራቸው ነው በሌላ ፊርማታ ወንድ አስገባው። ከባድ ነው። ጊዜው ደርሷል። በምን እንደሚያጠምዳችሁ አታውቁም። አዎ በጣም ከባድ የዘንድሮ ሌላ እንዴ እያጓጓ ነው። ወስዶ በቃ ገባ አባቴ እና እንትን በሉ ነቃ ደንገጥ በሉ። አዎ ማለት ይሄ ለፈተና ሊሆን ይችላል። እንደዚህ ነገር ስታገኙ ለምን ባለትም እንጀምር። ለምን ባለት ያስ በሬ ሆይ የሚባለው አለ። በሬ ሆይ ምንድን ነበር? ሳርሳሩን እያየ ገደሉን ሳታይ እንደ ማለት ነው። እንግዲህ ቢራቢራውን እያየ ግን እነሱ የሆነ ሌላ አፈሳ እንኳን ቢሆን በቃ የዘንድሮ ሌባ ነው። ምንድነው ደግሞ እዚህ አመለጠው ይዘርፈን አለ አባ
ድንጋይ እኮ ነው አስይዞት ሄደ። ይለያሉ። አንደኞች ናቸው። ይመቻቸው። ምንም ከነሱ ማምለጥ አትችልም። ባይኪው በቃ በልጠውናል። በቃ እንግዲህ ምንም ማድረግ ሳበላተ ነው። ድንጋዩን ነው እንደዚህ እንዴ ጀለስ ሊሰርቁ ምናምን ብላ ተናደች። አቤት አሜዚንግ ፀጉር ቤት ነው። ቆንጆ መላጣ ነው ግን የሚባል ምንም መላጣ ማትራ ከኋላው ተኮሳተረ። ኦቤሲቲ ያጠቃው መላጣ። ኦቤሲቲ በጣም አጠቃው። ኦልሬዲ የሆነ ምቾት ነው የመለጠው ራሱ ስጋ ፋት ምናምን በዝቶበት ነው ፀጉር የተነቀለው ነው። ይሄን ለማጥፋት ነው ማሳጅ እያደረገው ያለው። ኧረ አይደለም ያው ቴንሽን እዛ ይኖራል። ገባ ሊያፍታታው ነው። ማሳጅ ነው ገባ ሊቦርጮ ነው እኮ ራሱ እንዴ ተጣጥፎ ለማስተካከል እኮ እንደዚህ ሁለቱን ፍት አድርጎ በጣም እንዴ ምንድን ነው ከባድ ነው የምር። እንዲያውም ጤናማ መላጣ ነው። ጤና ቢስ ነው። መታየት አለበት። ጀለስ እንዴ በካቻ ቢት እኮ ነው እንዲከፍ ያደረገውላ እንደዚህ ጎበዝ ነው ልጁ፣ ጎበዝ ነው። ሸማው ግን የሆነች ትንሽ ኤክሰርሳይዝ ያርግባት። አዎ ጭንቅላት ኤክሰርሳይዝ ነው። በስካና ጭንቅላት ኤክሰርሳይዝ ደስ ይላል። እንመክራለን። በዚህ ስሙን ማለት ባለፈው ቢዋይዲዋ መንገድ ላይ ስትቃጠል የነበረችው ልጅ ናትና ይቺ ልጅ ደግሞ ለምን እርዳታ ይሰበሰብለትም ምናምን እያለች ስታነሳስታ ነበረ ሰውና በአካል አግኝታው ነው። እንደዚህ አይነት ሰዎች የሚበረታቱ አይነት ናቸው። ስለዚህ እኔው ቪዲዮ እስቲ ዛሬ ከስምዖን ጋር ተገናኝተናል። ይሄው መኪናዋ ጋር ነው ያለነው እና ብዙዎች ይሄ አደጋ እንዴት ተፈጠረ የሚለው ነገር ጥያቄ ሆኖባቸዋልና እስኪ የሆነ ነገር በለ። ከቡልቡላ ወደ ኮዬ እየሄድኩኝ ነበረ። ከርቭ ላይ ነበርኩኝ። ዝናብም ጥሎ ስለነበረ መሬቱ እርጥብ ነው እና ፍሬን እያበረርኩኝ ለመዞር ስሞክር መኪናዋ ተንሸራተተችና ከፖሉ ጋር ተጋጨች። ፖሉን ጥየዋለሁ። ያኛው ፖሉ ነው የወደቀው። ይሄ የወደቀው ፖሊሲ ጋር እሺ። ከዚያ ከፖሉ ጋር ስጋጭ አቅጣጫ አስቀየረኝና መጥቼ ወደዚህ መጣ። እንደዚህ ማለት ነው። ከዛ በኋላ እሳት ማጥፊያ ነበር ለማጥፋት ምናምን አልሞከራችሁ? ኦፍ ኮርስ ሞክረናል። እንዲያውም የሚያልፉ መኪኖች እያቆሙ የእሳት ማጥፊያቸውን ይዘው እየመጡ አንተ ወድምን ያለው ምንም ነገር ነበረ። እሳቱ እየወጣ የነበረው ከውስጥ ስለነበረ እና ደግሞ ኮፈኑን ለመክፈት መጠጋት ስላልቻለ ኮፈኑ ሞቆ ነው ማድረግ አልቻልንም። እሳቱ እየባሰ ነው ሄደው። ምን ያልፈጀበት እንደዚህ ለሞት 20 ደቂቃ አልፈጀበትም። በ20 ደቂቃ ውስጥ እሳት አደጋ ደርሶ ነበረ። ነገር ግን ኦልሞስት አልቆ ነበር የደረሱት። ነገ ደቂቃ ውስጥ አስበው ያው ለሱ ነግሬዋለሁ። እናንተ ደግሞ ነገ የምታዩት መኪናው ኢንሹራንስ ተገባው በ3 ሚሊዮን ብር ግምት ነው። አሁን ግን ስንት ብር እንዳለ ታውቃላችሁ? 3 ሚሊዮን እንኳን ሙሉ ብር የሱ አይደለም፣ ብድር አለበት። ኦልሞስት ከግማሽ ያነሰ ነገር ከቤተሰብ ተበድሮ ነው መኪናው የተገዛውና ከ3 ሚሊዮን ያው ያነሰ ገንዘብ ነው እጁ የሚገባውና መልሶ ዩዝድ መኪና እንኳን እንዲገዛ በተለይ እኛ ዘርፍ ላይ ሜትር ታክሲ ዘርፍ ላይ ያላችሁ እንዲሁም መኪና ላይ የምትሰሩ ድርጅቶች ኮንታክት ብታረጉን ከሱ ጋር አብራችሁ ብትሰሩ በነፃ ቪዲዮ ድርጅታችንም ጭምር ነው የምታስተዋውቁትና ኮንታክት አድርጉ ትላቸው ነገር አለ። አመሰግናለሁ በጣም እናንተ። አይ እንትኑ ያሳዝናል። አክሲደንቱ ምናምን በጣም ያሳዝን ነገር ነው። የልጅቷ መተባበር ደግሞ በጣም ደስ ይላል። ፖዚቲቭ እና ደስ ይላል። አዎ ያው የቢዋይዲ ካምፓኒ ደግሞ ሞር ጋቢደርስ ደግሞ እኮ ሳፖርት ያደርጋል። ኢንሹራንሱ ያንጎ ደግሞ አብሮ ለጥፎት ስለነበረ እየተቃጠለ ነበር። ኦልሬዲ ፕሮሞሽን እንደሰራለት ቢያየው እሱ ተደማምሮ የሆነ ነገር ቢደረግለት ደግሞ ገና ወጣት ነው። በቤተሰብ ብድር በምናምን የገዛት ሲንኩላን ከባድ ነው። እንደዚህ አይነት አደጋ ይጠብቃል። አዎ አረ እንኳን ተረፈ ያው እንኳን በህይወት ተረፈ እንጂ እሱ ንብረት እኮ ይተካል። ኖርማል እናንተም ስታሽከረክሩ ግን በጥንቃቄ ይሁን። ያው ወቅቱ ክረምት ነውና ዝናብ ስለሚዘንብ ፍሬን በቀላሉ ለመያዝ ሊያስቸግር ይችላል። ስለዚህ አሽከርካሪ ተመልካቾቻችን ፍሬኑን ምኑን ቃስ እያላችሁ ነዳጁን አሰጣጡን ምኑን ቃስ እያላችሁ መንጃ ፈቃድ አለ እንዴ? መንጃ ፈቃድ ምን ያደርጋል? እኛን ምን ነዳ እንጂ ነጆች እኮ አይደለንም እኮ። አዎ ኛ ከስተመር ነን። ይመለስ
ታምረኛ ስልክ ይላል ራስ ተፋሪ እቺ በጣም ችግር አየች። ካልኩሌተር እየከፈተ እኮ ነው። ምን አለ ቢዋይዲውም እንደቅድም እንደዚህ ግማሽ ብቻ ተቃጥሎ ግማሽ ይሽከረከርለት ግማሽ ቢሄድለት ምን አይነት ስልክ ነው? ቆይ ምንድነው? ማክስፎን ምናምን M18 ማክስፎን የሚባሉ የጠቅጠቅ ስልኮች አሉ። እነሱ ናቸው። የምር የሚገርም ስልክ ነው። የሚገርም ስልክ ነው። አሁን ይሄ በስማርትፎን ቢኖር እንገዛው እንዴ ታሳልፈና ግማሹ እንዴት ነው ግን ውስጥ ላይ ያሉት ኤሌክትሮኒክሶች የተገጣጠሙት እንዴት ነው? አይቆራረጥም? ሾርት እኮ እሱ እኮ ነው ያው እንትኑ ይሄ ማዘራዊ እንትኑ ቦርዱ እንዴት አልተበላሸም? ስክሪኑ ራሱ ሚራክል በታምራቱ ነው የተረፈው። እንጂ የሚገርም ስልክ ነው። ማክስፎንን እንግዛ በቃ ወቀን ወደ ማክስፎን ሽፍተን እናረግ ይችላል። ዋው ከአይፎን ወደ ማክስ ዲቪ በረክት ያሁኑ ቃቁ ዲቪ በረክት እነዚህ ስማርትፎኖች እና ኤሌክትሮኒክስ አሪፍ ነበር። ማልቀስ ምናምን የለብሽም። እኔ እንድታለቅሽም አልመጣሁም፣ ለማዘን አልመጣሁም። ምንድነው ያስለቀሰሽ? ምስኪን ልጅ ድጋሚ እንዳታለቅሽ ዝም ብለሽ ንገሪን። ያለው እኔ ብቻ ነኝ። ተስፋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልገው። ስለዚህ የ6 ወር የቤት ኪራይ እኔ እከፍላለሁ። አሁን እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ? ለምን ቪዲዮን ብታይ ምን ይፈጠራል ብለሽ? ሸማግሌ ነው እኔ ታረቀ ይሉኝ እንጂ በህግ ደረጃም በፖሊስ በምንም አይደለም ተታረቀ የተባልኩኝ። አሃ ያኔ በእርቅ ጉዳዩ የተፈጸመው በማዘር ፍላጎት ነው። እኔም ይሄርቅም ስህተት ከሆነ ይቅርታ። ማንም ነው ይቅርታ የምትይው እንዴ? አባቴ የላትም ያ አባቷ እኔ 6 ወር እርጉዝኛ ነው የሞተበት። ማይ ያሳልፍልሻለሁ ትለኛለች። በጣም ይነካ ቪዲዮን እንግዲህ አይተነዋል። ተጋግሞ ሳይተተለ ሶሻል ሚዲያ ፊዚካሊ ሳይኮሎጂካሊ አይነት ጥቃቶች ነው የደረሱባት። ደስ አይልም ግን ደስ አይልም። ብዙ ሰውን አስከፍታ ግን ደግሞ በቃ ሶሻል ሚዲያ ላይ ተስፋ እንዳትቆርጥ የሚያደርግ የአዲስ አበባን ፖሊስ ሜንሽን አደረገው ሶሻል ሚዲያ ከዛ ባንዴ መልሶ አድሬስ ታደርጋቸው ባይዜ የቆየ ነው። እንደዚህ ጉዳት ምናምን ጥቃት ያደረሱባት ቆይቷል። ከሆነ ሰዓት በኋላ እዛው ይዛና አካባቢ ተያዙ። ግን በዋስ በምናምን ተመልሰው ወጡ። ከዛ ታርቀናል ተብሎ ተለያዩ ማለት ነው። ከዛ ግን ቪዲዮ እንደገና ድጋሚ ወጣና ቫይራል ሲወጣ የአዲስ አበባ ፖሊስ እንደገና መልሶ ያዛት። ሰው ቅሬታ ምናምን አሰማ። ስለዚህ ያን ቅሬታ ሰምቶ ደግሞ የአዲስ አበባ ፖሊስም ቶሎ ነው ሪስፖንስ የሰጠና በጣም ደስ ይላል። ቴንክ ዩ ሊባል ይገባል። በዚህ የአዲስ አበባ ፖሊስ በጣም ነው እንደዚህ አይነት ነገሮች ቶሎ ነው ደስ ይላል። ሶሻል ሚዲያው ነው የሚያነቃው ህዝቡንም ተቋማቱንም። አንዳንዴ ሶሻል ሚዲያ በቃ አንዳንዴ ይሄ ነው ሶሻል ሚዲያ ላይ ተስፋ እንዳንቆርጥ የሚያደርገን። እንደዚህ እርዳታዎች ስናይ የሰው መብት እንደዚህ ሲጣስና ሲገፈት ምናምን አቤት ስንል ወዲያው የሚሰጠው ምላሽ ሶሻል ሚዲያ በቃ እንደ ክፋቱ የሆነ ደግም ጥሩ ነገር አለ። እንዳጠቃቀማችን ነው። እኛ ወደ መልካሙ ብናዘነብል ደግሞ ብዙ ነገር መስራት ይቻላል። እና የዚህ ታሪክ በጣም የሚያሳዝን ታሪክ ነው። በጣም ቲክቶከሮቹ ታዋቂ ቲክቶከሮች ነው ተረባረቡላት። በጣም በቃ አሁን ኑቲ የ6 ወር የቤት ኪራይ ከፍላለሁ ያለ በጣም አሪፍ ነገር ነው። ደስ ይላል። ያጂን ዶስ ያ ተንኮለኞች ተመረረ። ኔክስት ዴይ አጣለች ጀለስ። እንዴት ነው መረረው። ሲዶ ማርሻል ራሱ ጥሩልኝ አለ። ዜዶን ጥሩልኝ አለ። እሺ ቦቢ ዋጋዋ ከተሰጣት በኋላ እሱ ምናምን ሳይወልቅ እንዲህ ምን እንችላለን? በድንጋይ ብቻ አይደለም በቦክስም እንችላለን ወገን። ኧረ የሚገርም ነው። ውሻ እንጂ ያሳበጠው አይኑን ፊት በቃ አንዳንዴ እኮ እንደዚህ ከአቅም በላይ ሲሆንብህ የሆነ ነገር በቃ የሆነ የቴንድ ማድረግ አለበት። በቃ ደጋግሞ እኮ እየሮጠ ነው። እንዲያውም ውሻ እኮ ስትሮጥለት እንዲያውም ደግሞ ያባብሰዋል እኮ ተከተለው እኮ አንተ ምናምን ብሎ ዞሩ ያው ይገባል። ከዛ ተረጋጋች። ቦቢዬ አሪፍ አስገባላት እና በዚህ መንገድ ተከላከሉ ውሾች። በጫማ በምናምንም ሞክሩ፣ በጫማ ሞክሩ። ግን ደግሞ ይሄ እንስሳትን ትኩረት ይሻሉ ምናምን ደርሳችሁም እንትን አትተናኮሏቸው። እኔ
ውሻም ድመትም ምናምን እንደዚህ እንስሳት የሚተናኮል ሰው አልወድም። እኔም መተናኮል አልፈልግም። ደግሞ በጣም መተሻሸት ምናምንም አይመችም። ይሄ ከእንስሳት ጋር በጣም መተሻሸት ላይ ብዙ በሽታ ነው። ኬሪር ናቸው ብዙ በሽታ ምናምን ኬሪር ናቸው ይተላለፋል። ይሄ ቅናጭ ምናምን ቅጫም እንደዚህ ቁንጫ ምናምን አላቸው። እንደዚህ አይነት ነገርም አላቸው። ንጽህናቸው ራሱ ቢጠበቅም አለ ከነሱ ጋር ማይጠፋ ከሞላቸው ጋር ፔኔትሬት አድርጎ ወደ ውስጥ የሚገባ። ስለዚህ ብዙ መተሻሸትም ጥሩ አይደለም። ግን ደግሞ ባውንደሪያችሁን አትለፉ። ወደ እነሱ ባውንደሪ በጣም አትሂዱ ማለት ነው። እና ይመቻችሁ። ምንድነው በጣም እንትን መጥፋት የእንስሳት ተጠረኩ ተቆርጠዋለሁ። ይኸውላችሁ ከዚህ በኋላ እኔ እንደዚህ ነብሽ ነው የሚሄደው። ካፈሰው በኋላ ማለት ነው እየተለቀምን አለቅን እኮ አለቅን። አሁን ራሱ ችግር በላት ላይ አስተብራ እና ወጣቶችን የምላችሁ ነገር አትፍሩ። ምንድነው አንቺ ፈርተሽ ተከናንበሽ እንዴ? ወንድማችን የተከናነበው ፈርታል። ለሀገራችን እንዋጋለን እንሞታለን። ምንም መፍራት አያስፈልግም። ሀገራችን እንዋጋለን አከሳሳሪ መስጠፋ እኮ እንዋጋለን እንሞታለን አለ። ዝም ብሎ ሰው ሞቴል ይላል። ጭራሽ እሱ ግን ተሸፋፍኖ ሂጃብ ተሸፋፍኖ ሰውን እውነት እንዋጋለን ትራቭል የሚያደርጉት ላይፍን እንደዚህ አይነት ሰዎች ደስ ይላል። እናንተ በሉ እኔ ግን ወጣሳየን ግን በቃ ታፈሰው ደርቷል። በቃ ፈሰው ፈሰው ግን እንትን ያለች ነገር ነች። ሴንሲቲቭ ነገር ስለሆነ ተተናል ይብራብ ዲበቱብን እኛ ምን ኤክስት ላይ ነጠላችን ምናምን አድርገን አይመጣው። ከባድ ነው። ያዝበለው ድምፅ እያወጣ ጀለስታር ላይ ነች። በራስልኝ እያለ እኮ ነው እንደዚህ እያጣጣረስ እኮ የእንትኑን አይመሰለው እኮ የማሽን የሱ ፍሪክሽኑ የሆነ ድምፅ እያወጣ ነው አይመሰለው። ታዲያ ሳተ ደረስልኝ ተነስቶ ራሱ ሞክሮታል። ደረስልኝ ወይኔ ጉዳይ ከባድ ነው። ያው ባይዙ ያላቅማቸው ደግሞ ያለ ኢንስትራክተር እና ያላቅማቸው አለመስራት አሰልጣኝ አብረህ ዘን መስራት በቃ መስራት በትሬነር ምናምን ትሬነር ያስፈልጋል። ወይ ደግሞ ማለት አሁን ይሄ ከእውቀት ማነስ ነው። በዛ አይነት ችግር የሚፈጠረው ገባህ? ማይችለውን ይዞ የማይችለው ሁሉ ጊዜ ስትነሳ በቃ አሁን በ5 ኪሎ ከጀመርክ ቀስ እያል 10 ከሳምንት ወይ ከሁለት ሳምንት በኋላ 10 እንደዛ ነው ሰውነት እኛ እኮ እንዴ ታው እንጂ ምንክ እንዲሁም ትሬኒንግ እንሰጣለን። በቃ ትሬነር አለላችሁ። ትሬነር አለላችሁ። የልምድ ትሬነር እንዳስብ እንግባለት ዳቦ በጠላ እየነከረ ሀሳብ ውስጥ ነው ደግሞ እንጂ ሀሳብ ውስጥ ያኛው ሰለስ ደግሞ ጓደኛ እያየ ማለት እንደዚህ ነው የሚታዘበው። ጠላ በድፎ ዋው ስሜታዊ በቃ ይሁን እያስበ ነው አባ እኔ ያለሁበትን ሁኔታ ነኝ የማውቀው ሲቹዌሽን እኔ የማውቀው ያለሁበትን አባኪያ እንዴ ይሄ ነገር ግን እንሞክር ጠላ በእንትን በድፎ ይሆናል መሞከር አለበት። ይመጣል በቃ እስቲ እሱ ከቻለኛ ለማንችል ግን ምንድን ግን አዳረን ወይ ጣፋጭ ሆኖ እንትና አሁን ጠላ ምሬት ነገር ነው ያለው ኮምደድ የሚያደርግ እንጂ አይጣፍጥ ያምደሽ ራሱ የሚነክሩት ሊቆመጥ ይችላል። ግን ዳቦን ያለበትን እንትና አናውቅም። ጠላ ቢያወራርደው ይሻላል። ግን ከተማቸው ይመቸው ኦልሬዲ ይቀላቀል አይቀርም ገብቶ አዎ በቃ ማለት ምንም በቃ ተመችቶታል እንዴ ተመስጧል። ጀለስ እንሞክረዋለን። ጠላ እየተነከረ ማለት ነው። እችንደናው መንሼ ከፈቱ ጋሼ እችንደናው መንሼ ያራዳ ልጅ ነው እችንደናው ያራዳ ሁያውያ ከተማ ልጆች ባንክቻ በቴሌ ብር በንግድ ባንክቻ በቴሌ ብር ሆቻ ነው እችዚያ ማሽዶ አቸንድ ልጅ እችዚ ማዶ አቸንድ ልጅ የናባባ ያቸራዳ ልጅ እንዴ 10 ብር እንዴ መቸንሽ ፋዘር ምን ሆኖ ነው እንዴ? ምንድነው? እንዴ ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጣ አይጨፍሩም እንዴ? እዚህ ምን ይሰራሉ?
ዘንድሮ ልጅ ጭርቃት ፈልገው ነው ስታይል ያዘ አሽመት እስከ አሽመት ድሽገምና በላይ ፍረስ ቦት ይሄ ቤት በቃ ትምህርት ናቸው ትምህርት ዋው በቃ ያራዳ ልጅ ሆየው ዘመናዊ ሆየው ነው እዛ ማጆች ችክማዶ አረ ቼቼ እየጨመርክ ብቻ ከዛ ዲች ወጥተው ለምን አይጨፍሩም ከኛ ጋር 10 ብር ምን ዲች ዲች ምን አላት ለህፃናት ካልሆነ ማስቲካ ማይገዛም እኮ ማስቲካ 15 ብር 15 እና ከዛ በላይ ነው ያለው እና እንደዚህ ተጠበው ባራዳ ልጅ ጥበባቸውን አባክነ መረገም ወረቃት ይላሉ ዲፋት በላይ ላይ ፍረሽቦት ከባድ ነው ብቻ ሆያ ሆዬ አሁንም ደርቷል በከተማው ቀጠሉበት ይቀጠልበት ከዚህ ደግሞ ቀጥሎ አሸንዳ ይመጣል አሸንዳ ካሚንግሱን ይቀወጣል አሸንዳ ያ በቃ እስከ አዲስ አመት ደስ የሚል ቫይብ ነው ያለው በአመቱ በሙሉ የሚደብረው ነገር ወደ መጨረሻ ላይ እየጠፋ ባህልህን እንትን እያልክ ምናምን እንትን ትላለህና አሪፍ ነው እንቀጥል እስኪ የቺተር ወንድ ስም ናቲ ነው አቤል ሄኖክ ጨመርበት ተመስገን እንኳን ስሜናት ያለው ነው ሄኖክ የቺተር ወንድ ስም ናቲ በለው ናቲ ቅዱስ መጣ እንተዋወቃለን አራተኛ ሰው ናቲዎች ተሰብሰቡን ነው አይደለ ናቲዎች ናቲን አልፈታ ብሎታል ናቲዎች ግን በቃ ወላይ ብላለች ናቲ አብሬል ነው የሚያውቃቸው ስማችሁን እንግዲህ እንትን ማለት አለባችሁ እንዴ ስማችሁን ያድሱ የሆነ በዚህ ደረጃ እንደዚህ አይነት ሁሉም ሰው እስከሚያውቃችሁ ድረስ እንዴ ምን ይሻላቸው ግን ምን ባክ እውነታቸው ሊሆን ይችላል እኛ ሰፈር ናቲ የሚባል አርፎ የማይቀመጥ አረ ፐርሰናል አረጋው የማይቀመጥ ልጅ አለ ያው ከምታውቁ ግን ናቲዎች ራሳችሁን አሻሽሉ አዎ በቃ ስማችሁ ማደስ አለባችሁ እንዴ ይቅርባችሁ ቤቲዎች ራሱ አቤት የሴቶች ደግሞ ቤቲ በሚልና ግን ይሄ ነገር ሲደጋገም ታውቃለህ እንደዛ አይነት ስም ያላቸው ሰዎች ላይ ተጽዕኖ ላይ ያመጣ አንዳንድ ሰዎች እኮ ሊደብራቸው ይችላል አሁን ይሄ ነገር በጣም በተናፈሰ ቁጥር ስትሰው ስትታወቅ ደግሞ ናቲ ነው ስትመሰረት አምሮ ጋር ስለዚህ ያ ትንሽ ትራውማታይዝ እንዳያደርግ መጠንቀቅ አለበት ሰው ግን ሁሉም ናቲ ያው እንደዛ ነው ማለት አይደለም ስለዚህ ሌላም እንትን በሉ ማለቴ ስማችሁ ይስተካከል ይታረም ግን በቃ ናቲዎች ለሴቶች ላይ ያላችሁን ነገር አስተካክሉ ስማችሁ ዋካችሁ በእናንተ ምክንያት እኛ ወንዶች ትላል ስማችን ጠፍቷል ያው በተዘዋዋሪ ወንድ በሚል ደግሞ ታርጋ ስለዚህ ናቲዎች በርቱልን ኢኔሴንስ ማለት ጸባያችሁን አሳምሩና ሴቶችን ተንከባከቧቸው ግን ደግሞ ይሄ በቺቲንግ ምናምን አይደለም የማትቀጥሉበት ሪሌሽንሺፕ አትጀምሩ ሮማንቲክ ሆኑ ምናምን እንደዛ ለማለት እንወዳለን ይመቻችሁ መልካም ሳምንት ይሁንላችሁ የዛሬዎቹ ቪዲዮዎች እንደተመቻችሁ ተስፋ እናደርጋለን በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ ያረጋችሁ ሼር ኮሜንት ምናምን ያረጋችሁ ይመቻችሁ መልካም ሳምንት ይቀጥላል